ኒውትሪሽን ዲፓርትመንት በብዛት ሴቶች ይቡ ይባላል። ለምን እንደሆነ ባላውቅም ለምንድን ነው የሚያያይዘው ነገር አለ? ሴቶችና ኒውትሪሽን የሚያያይዛቸው ነገር አለ ወይስ አንተ ምትል? እሺ ያው ብዙ ጊዜ ይባላል ይገባባል ያለ ነገር ነውና ግን ያው ብዙ ጊዜ ሴቶች ይቡ ከሚባል ከምን አንፃር ነው የምንል ሴት ልጅ ሀገር ናት ይባላል። ለምን ስንል ደግሞ አንድ ሴት ላይ ከሰራን የሚመጣው ትውልድ መስራት ምክንያቱም ሴት ናት ልጅ የምታስገኘው በማጸኗ ይዛ 9 ወር ቆይታ የምትወልድ ሴት ናትና ሴት ላይ የሚሰራ ማለት ውድ የቀለሜ ቴክ ቤተሰቦች እንኳን በድጋሚ ወደዚህ ቻናል መጣችሁ። እንደሚታወቀው በባለፉት ቪዲዮአችን ላይ ዲፓርትመንት ሪቪዎችን ወደ እናንተ እያደረስን እንገኛለን። በባለፈው ቪዲዮአችን ፉድ ሳይንስን በሁለት ፓርት ከፋፍለን በጣም አሪፍ በሆነ መልኩ ወደ እናንተ አቅርበን ነበር። እንግዲህ ከዚህ ዲፓርትመንት ሪቪው ብዙ መረጃዎችን እንደሰበሰባችሁ ጠቃሚ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ቃል በገበንላችሁ መሰረት ደግሞ ይኸው ዛሬ ዲፓርትመንት ኒውትሪሽንን ወደ እናንተ ይዘን ቀርበናል። ምክንያቱም እነዚህ ፉድ ሳይንስና ኒውትሪሽን በጣም የሚያያይዛቸው ነገር አለ። ለዛም ነው እነዚህን ሁለት ዲፓርትመንቶች በተከታታይ ቪዲዮ አያይዘን ለማቅረብ የሞከርነው። እንደሚታወቀው ይህ ዲፓርትመንት ከቅርብ ጊዜ ወዲህ በብዙ ተማሪዎች ዘንድ ተፈላጊነቱ እየጨመረ መጥቷል። ብዙ ተማሪዎች እየገቡበት ይገኛል። ይህን ዲፓርትመንትና ምክንያቱ ምንድነው ተብሎ ሲጠየቅ ከጤና ጋር የሚያያዝ ነገር አለው፣ ከፉዱ ጋር የሚያያዝ ነገር አለውና ግራጁዌት ካደረጋችሁ በኋላ ኢቨን በጣም የስራ መስኩ ግራጁዌት ያደረጋችሁ በኋላ ልትቀጠሩባቸው የምትችላቸው ራሱ የስራ መስኮች በጣም ብዙ ናቸው። በራሳችሁ ራሱ ብትንቀሳቀሱ ብዙ የምታገኙት ነገር አለ ከዚህ ዲፓርትመንትና እንደ ኢትዮጵያ ዩኒቨርሲቲ ደግሞ ይህ ዲፓርትመንት የ4 ዓመት ቆይታ አለው። የሌሎችን ባላቅም አይ ቲንክ ሌሎች ዩኒቨርሲቲዎች ላይ የዲፓርትመንት በጤና ኮሌጅ የሚሰጥ ይመስለኛል። እንደ ሐዋሳ ዩኒቨርሲቲ ደግሞ ይህ ዲፓርትመንት የሚሰጠው በአግሪ ካምፓስ ነውና ይህን ዲፓርትመንት ምረጡ ትላለው። እንግዲህ የዲፓርትመንት ሪቪው ቪዲዮ በጣም የሚገርም ኢንተርቪው ያደረግነው ከ4ኛ ዓመት የጂሲ ተማሪ ጋር ነው ኢንተርቪዋችን ቆይታ የነበረውና በጣም ግሩም የሆነ ማብራሪያ ነው የሰጠን። እንግዲህ ይህን ዲፓርትመንት በእውነት ነው የምላችሁ በጣም ምረጡት፣ ታተርፉበታላችሁ። ሌላው በጣም የገረመኝ ነገር ይሄ ዲፓርትመንት ሴቶች ይግቡበት ይባላል በብዛትና እኔ አላውቀውም ነበር ለምን ሴቶች ይግቡበት እንደሚባል ይሄ ዲፓርትመንት ላይና ኢንተርቪው ሴክሽኑ በሚገባ መልሶታል ለምን ሴቶች ይምረጡት እንደሚባልና ይህንንም አያይዘን ወደ እናንተ ይዘን ቀርበናል እና ይህን የዩቲዩብ ቻናል ላይክ እና ሰብስክራይብ በማድረግ ወደ ዩኒቨርሲቲ ለሚገቡ ተማሪዎች ፍሬሽማንም ላሉ ተማሪዎች ጠቃሚ የሆነ ቪዲዮዎች ወደ እነሱ ሼር በማድረግ ቤተሰብ አጋር መሆናችሁን አሳዩ እንላለሁ። እንግዲህ ወደ ዛሬው የዲፓርትመንት ሪቪው ቪዲዮአችን እንሄዳለን። ይመቻችሁ። ሁሉ ሰላም። እስቲ ራስ ከመተዋወቅ እንጀምርና ማን እንበል? ዲፓርትመንት ስንተኛ ዓመት? እሺ በመጀመሪያ ይሄን እድል ስለሰጣችሁ አመሰግናለሁ። ስሜ ዮሐንስ ታገል ይባላል። የሐዋሳ ዩኒቨርሲቲ የ4ኛ ዓመት የሁማን ኒውትሪሽን ተማሪ ነኝ። በጣም እናመሰግናለን። እንግዲህ ጊዜን ሰጥተን ይህን ኢንተርቪው ለማድረግ ፈቃደኛ ስለሆንክ ከልብ እናመሰግናለን። የቀለሜ ቴክ ይባላል ዲፓርትመንት ሪቪው ነው ለተማሪዎች እየሰራን ያለነው። ያው እንደምታውቀው ነው ወደ ግቢ ስንገባ አብዛኞቻችን እንዝ ላይ ያሉትን ዲፓርትመንቶች የተወሰነ በቃ የሚታወቁትን ዲፓርትመንቶችን የምናውቀው ከዛ በዘለለ ያሉ ዲፓርትመንቶች ላይ ብዙም እውቀት የለንም እና ይህ ቻናል ደግሞ አስቦ ዲፓርትመንት ሪቪው ለሚገቡ ተማሪዎች አውቀውበት አዌርዶ ነው ስለ ዲፓርትመንት እውቀት ኖሯቸው እንዲገቡ ተማሪዎችን በእንደዚህ ኢንተርቪው በማድረግ ያገዘን እንገኛለንና እንደ ኒውትሪሽን ተማሪ እስቲ ከመጀመሪያ ጥያቄ እንጀምርና ይህን ዲፓርትመንት መርጠኸው የገባኸው ወይስ እንዴት ነው? እስቲ ስለሱ አጫውት። እሺ በጣም አመሰግናለሁ። ምክንያቱም ያው ስንገባ መጀመሪያ ልክ እንዳልከው ሳናቅ ሁላችንም የገባነውና ያው ስለ ኒውትሪሽን ለማውራት እንግዲህ እውነት ለመናገር ኒውትሪሽን በጣም ደስ የሚል ዲፓርትመንት ነው። እኔም ፈልጌ ነው የገባሁት። ሁሉም ሰው መጀመሪያ ሲመጣ ሰው የመጣው ነገር አለ። ከዛ ውስጥ ደግሞ አንድ አስቤ የመጣሁት ዲፓርትመንት ኒውትሪሽን ነው እና ኒውትሪሽን መጀመሪያ ከማውቀው የበለጠ ስገባው ሳየው በጣም ደስ የሚል በጣም ኒውትሪሽን ማለት ከህይወታችን በቃ የሚያያዝ ነገር ቦታችን ማለት እንችላለን። ምክንያቱም ሰው ስለሚበላው ነገር ሲያውቅ ጤናውን ያገኛል። ጤናችን ያለው በእጃችን ላይ ነው። ሰው በሚበላው ነገር የሚመስለው እና ምን ይላል አንድ ፈላስፋችን በኒውትሪሽን ላይ ያለው ፉድ ኢዝ ሜዲሲን፣ ሜዲሲን ኢዝ ፉድ ይላል። ስለዚህ ሰው በስርዓቱ ምግቡን ከበላ መድኃኒቱ ነው፣ መድኃኒት ምግብ ነው፣ መድኃኒትም ደግሞ ምግብ ደግሞ መድኃኒት ነው። ስለዚህ ምግብ መድኃኒት ነው፣ መድኃኒት ደግሞ ምግብ ነው ማለት ይችላል። ስለዚህ ሰው የሚያከመው ራሱ በመጀመሪያ ምንድነው በተፈጥሮ ራሳችን ምግብ በመብላት ራስ ማከም እንችላለን። መጠን ባላንስ ዳይት የሚባል ነገር አለና ያው ብዙዎቻችን ተምረናል ከዚህ በፊት እና እሱን በስርዓቱ ማድረግ በእና ብዙ አይነት ነገሮች አሉ። በኒውትሪሽን ውስጥ በጣም ብዙ የምናገኛቸው ነገሮች አሉና ኒውትሪሽን በጣም ደስ የሚል ዲፓርትመንት ነው ብዬ መመስከር እችላለሁ ማለት ነው። እንግዲህ አንተ መርጠኸው ነው የገባኸው ይሄን ዲፓርትመንት እና መርጠኸው ስለገባህ እንዴት ነው ውጤት አሰራሩ? ፍሬሽማን ላይ አዘር ናቹራል ሳይንስ ከገባን በኋላ ነው አይ ቲንክ ወደ ኒውትሪሽን እንደ ሐዋሳ ዩኒቨርሲቲ ስንሄድ ማለት ነው እና እንዴት ነው ውጤት
ከውጤት አያያዙ ጋር የነበረው ኮምፒቲሽን ነበረው ወይስ እንዴት ነው? ምን ያክል ብትሰራ ኒውትሪሽን ዲፓርትመንትን የማግኘት እድል ይኖራል? እሱ ርስቴት ነው። እሺ ኒውትሪሽን እንግዲህ እንደ አንተ መጀመሪያ እንዳልከው ፍሬሽማን ላይ ከገባን በኋላ አዘር ውስጥ ነው የሚገኘው። ሲቀጥል ያው ፍሬሽማን ላይ ትንሽ ቡድን ውድድር ስለሚበዛ ትንሽ ነጥብ ያስቸግረኝ ነው። ያው ሐዋሳ ዩኒቨርሲቲ እንደሚታወቀው ግን አንዴ ከገባን በኋላ ኒውትሪሽን የኔ ያክል አስቸጋሪም አይደለም። አንዴ እዚህ በካምፓስ ኦፍ አግሪካልቸር ውስጥ ነው የሚገኘው እና ከዚህ ከ8ቱ ዲፓርትመንት አንዱ ነውና እዚህ ግቢ ለመግባት እንግዲህ ሁለተኛ ነጥብ ይዞ የሚገኘው አንደኛ ባዮኢኮኖሚክስ ነው፣ ሁለተኛ ደግሞ ኒውትሪሽን ነውና ኒውትሪሽን ደግሞ ከዚህ ካሉት ከሁሉም ይበልጣል። ከምን ብንል ከሄልዝ ነው፣ ሄልዝም ነው አግሪካልቸራል ነው። ይሄ ምን ማለት ነው? ሁሉም ነገር በውስጡ ያቀፈ ነው ማለት ነው። ሰው ከመጀመሪያው ጀምሮ እስከ ቴብል ድረስ ያለው ነገር ከማረስ ጀምሮ እስከምንመገብበት ጊዜ ድረስ ያለውን ፕሮሰስ ሁሉ በውስጡ ይዛልና ስለዚህ ኒውትሪሽን የሚያክል ነጥቡ ከባድ አይደለም በጣም የሚያክል ደግሞ ተወዳዳሪም አለ። አሁን ላይ ደግሞ በጣም እየተፈለገ ያለ ኒውትሪሽን አሁን ገና ነው እየመጣ ያለው እንደ አዲስ ሳይንስ ነው። ሳይንስ ፉድ ሳይንስ ነው የሚባለው። በቃ ይሄ ፉድ ከፉዶች ጋር እንደተያያዘ ነው። ብዙ ዩኒቨርሲቲ ላይ ይሰጣል፣ ግን ሐዋሳ ለይቶ ነው የሚሰጠው። ሌላ ዩኒቨርሲቲ ሐዋሳ ለይቶ የሚያደርገው ነገር ኒውትሪሽን ለብቻው ነው የሚሰጠው። ሌላ ዲፓርትመንት አሁን ካየ ሌላ ቦታ ፉድ እና ኒውትሪሽን አንድ ላይ በማድረግ ነው የሚሰጠው። ይሄ ግን ሁማን ኒውትሪሽን ብሎ ስፔሻላይዝድ አድርጎት ነው የሚሰጠው እና በዚህ ነጥብ ደግሞ በጣም ያክል የሚያስቸግር ነገር አይደለም ማለት ነው። ኦኬ፣ በጣም እናመሰግናለን። አንተ መጀመሪያም ተናግረከዋል ኒውትሪሽን ዲፓርትመንት ከጤና ጋር ያያዛል ይባላል በአብዛኛውና እውነትም ከጤና ጋር ያያዛል? እንዴት ነው? እስቲ ከጤና ጋር የሚያያዝበትን ፓርት ብትነግረኝ። እሺ፣ በጣም አመሰግናለሁ። እውነት ነው ከጤና ጋር ያያዛል። እንዴት ብትለኝ ደግሞ አንድ ሰው ኒውትሪሽን የሚሰራው ቢፎር እና አፍተር ነው። አሁን ሜዲሲን ሌሎቹን ካየን አንድ ሰው ከታመመ በኋላ ነው ወደ ሜዲሲን የሚገባው። ይሄ ግን ሰው መጀመሪያ ከመታመሙ በፊት እንሰራለን። ያ ሰው እንዳይታመም ማድረግ እንችላለን። ይሄ ምን ማለት ነው? ሜኑ ማውጣት። ለምሳሌ ሰው እንዳልኩ ብዙ ችግር የሚወጣብን ከሰውነታ ከምንበላው ነገር ነው። አብዛኛው ነገር እሱ ነውና ከምንበላው ነገር በማስተካከል ቢፎር አንድ ሰው የሆነ ነገር ከመሆኑ በፊት ከመታመሙ በፊት ሆስፒታል ከመሄዱ በፊት እዛ ላይ ይሰራል ከጤና ጋር። ምክንያቱም ጤናም ስንል አሁን ለምሳሌ ሄልዝንም ብናይ ልክ መጀመሪያ እንዳልኩ ሜዲሲን ሰው ሲታመም ነው የሚሰራው። ኒውትሪሽን ደግሞ ቢፎር አንድ ሰው ከመታመሙ በፊት እንዳይታመም ያደርጋል። ከታመመን በኋላ ደግሞ እንዴት ደግሞ ያን ነገር መቅረፍ ይቻላል በሚለው ነገር እንሰራለን። ለምሳሌ አሁን ብዙ አሁን ላይ በጣም ያስቸገረ ያለው በሽታዎች አሉ። ክሮኒክ የሚባሉ ስር ሰደድ የሚባሉት በሽታዎች አሉ። ለምሳሌ እነ ሃይፐርቴንሽን፣ ሱካር፣ የካርዲያክ ደግሞ ይሄ ልብ ምናምን የምንላቸውና ብዙ ስትሮክ ምናምን የሚባሉት ነገሮች አሉ። ይሄን ነገር አሁን እንዳይከሰት ማድረግ እንችላለን መጀመሪያ አያርጎና ደግሞ ከተከሰተ በኋላ ደግሞ በኒውትሪሽን ይሄን ማጥፋት እንችላለን። ለምሳሌ አሁን በጣም እዚህ ላይ እየሰሩ ያሉ እንደ ካምፓኒ ማለት እንችላለን እንደ አቋቁሞ ራሳቸው እንደ ድርጅት የሚሰሩ ሰዎች አሉ። ለምሳሌ ሎዛ የሚባሉ አሉ። በጣም አዲስ አበባ ላይ አሁን ላይ በጣም እየሰራለ እና ይሄን ብናይ እንዴት ነው ብንል አሁን ሜዲሲን ላይ ሄድክ መድኃኒት ነው የሚሰጠው። እኛ ግን ያን ሰው በምግብ ነው የምናከመው። በቃ በሚያገኘው ምግብ እሱ ባለው ነገር ያለው ነገር አንጠቀምም። እሱ በሚያገኘው ነገር ነው እሱ እያከመ እሱ ጤናውን እንዲያገኝ የሚያደርገው እና ይሄ ደግሞ ምንም ተጓዳኝ የጤና እክል አይመጣም። ለምሳሌ የሆነ መድኃኒት ሁሌም ቢሆን ሳይድ ኢፌክት አለው። ይሄ በኒውትሪሽን እንደሚመጣ ደግሞ ሳይድ ኢፌክት የለም። ሁሌም ቢሆን ፖዚቲቭ ነው እና በዚህ ይገናኛል ማለት ነው። ዋው፣ በጣም የሚገርም ማብራሪያ ነው የሰጠን። ከጠበቁት በላይ የሚገርም ማብራሪያ ነው። ሌላኛው ጥያቄ ምንድነው ኒውትሪሽን ዲፓርትመንት በብዛት ሴቶች ይቡ ይባላል። ለምን እንደሆነ ባላውቀው ለምንድን ነው የሚያያይዘው ነገር አለ? ሴቶችና ኒውትሪሽን የሚያያይዛቸው ነገር አለ ወይስ አንተ ምትል? እሺ፣ ያው ብዙ ጊዜ ይባላል እንግዲህ አባባል ያለ ነገር ነውና ግን ያው ብዙ ጊዜ ሴቶች ይጉ ከሚባል ከምን አንፃር ነው የምንል ሴት ልጅ ሀገር ናት ይባላል። ለምን ስንል ደግሞ አንድ ሴት ላይ ከሰራን የሚመጣው ትውልድ መስራት ይችላል። ምክንያቱም ሴት ናት ልጅ የምታስገኘው በማጸኗ ይዛ 9 ወር ቆይታ የምትወልደው ሴት ናትና ሴት ላይ መሰራ ማለት ሴት ማግኘት ያለባት ኒውትሪሽናሊ ሁሉ ነገር አውቃ በራሷ ላይ ብትሰራ የምትወልደው ልጅ ጤነኛ ነው። ለዚህ ደግሞ ለሀገር ይጠቅማል። ከዚህ አንፃር ነው ብዙ ጊዜ ሴቶች ላይ ፎከስ የምንሰጠው። ለዚህ ነው ወንዶችም ችግር የለውም፣ ግን ብዙ ጊዜ ደግሞ ሰው ለራሱ ሲያውቀውና ራሱ ላይ ሲሰራው ለውጥ ይመጣል። አሁን እኔ አውቄ ሚስቴ ላይ ልሰራ ይችላል ነው፣ ግን ደግሞ ልክ እኔ እንደማውቀው እሷ ብታውቅና ራሷ ላይ ብትሰራ ደግሞ ከኔ በላይ ውጤታማ ትሆናለች። ከዛ አንፃር ነው። ምክንያቱም ትውልድ እንግዲህ በሴት በኩል አይደለም የሚመጣው። ይሄ ማለት ያው ምንም ቢሆን ሴት ነው ልጅ የምታስገኘውና ስለዚህ ከዛ አንፃር ነው። በጣም እኔ ሌላ ነገር ይመስለኝ ነበር፣ ግን ዛሬ ተረዳሁት። በጣም የሚገርም ማብራሪያ ነው። እና እንደ ኒውትሪሽን ዲፓርትመንት ጂሲ ነህ እና እንደ ፎርዝ ይር ይሄን ዲፓርትመንት የሚመርጡ ልጆች ይኖራሉ ከእንግዲህ ብለን እናስባለን። እና ዲፓርትመንቱ ምን አይነት ኮርሶች አሉት? ካልኩሌሽን ይጠይቃል? ሽምደዳ ነው ወይስ ምንድነው? ዲፓርትመንቱ ምን አይነት ነገሮች አሉት?
ይህን ዲፓርትመንት ተማሪዎች ሲመርጡ አሁን እኛ ራሱ ስንመርጥ ካልኩሌሽን አለው የለውም ምናምን ብለን እንጠይቃለን። ከዛ አንፃር እንዴት ነው እስቲ ዲፓርትመንት ምን ነገሮች ያካትታል? ኮርሶቹንም የተወሰኑት ችግር የለም። ልክ እንዳልኩ መጀመሪያም ከሄልዝ ጋር ይገናኛል። ግን ያው ይነገር ሄልዝ ላይ በጣም ያተኮረ እንደ ሜዲሲን አንፃር ይሄ ቀለል ያለ ትምህርት ነው። ምን ይዛል ብንል ካልኩሌሽን የለውም። ኮመን ኮርሶች ላይ ብቻ ስንወስድ ካልኩሌሽኖች አሉ እነሱ እንጂ ስንመጣ በተለይ ደግሞ ባዮሎጂ ላይ እና ኬሚስትሪ ላይ የሆነ ትኩረት ያለው ሰው ቢሆን በተለይ ሞር ደግሞ ባዮሎጂ ላይ ምክንያቱም ስለ ምግብ ስለሆነ የህይወት ነክ ነገር ነው እና ህይወት ነክ ነገር ስለሆነ ደግሞ ባዮሎጂ በጣም የሚወድ ሰው ኢንተረስት የሆነ ባዮሎጂ ላይ ሳብጀክት ላይ ኢንተረስት የሆነ ሰው በጣም ይመከራል። እና ካልኩሌሽን የለውም። ከዛ ውስጥ ለምሳሌ አሁን ሄልዞች ከሚማሩት ነገሮች አንዳንዶቹ ፊዚዮሎጂ እንማራለን፣ አናቶሚ እንማራለን። ከዛ መቀጠል ደግሞ ፋርማኮሎጂ እንማራለን፣ ባዮኬሚስትሪ ኒውትሪሽናል ባዮኬሚስትሪ እንማራለን። ኢንትሮዳክሽን ቱ ሁማን ኒውትሪሽን የሚባል ኮርስ አለ። ከዛ ደግሞ ኒውትሪሽን ኢመርጀንሲ ከዚህ መቀጠል ደግሞ ኮሚኒቲ ኤዱኬሽን የሚባል አለ፣ ኒውትሪሽናል አሰስመንት አለ፣ ፉድ ሴፍቲ ኤንድ ሃይጂን የሚባል አለ። ከዛ ደግሞ በጣም ብዙ ነው ብቻ በጣም አብዛኛው ከፉድ ጋር የሚገናኙና አንዳንድ ደግሞ ከኛ ጋር የሚገናኙ ለምሳሌ ፋርማኮሎጂ የምንለው ትንሽ እንኳን ብናየው አንድ ሰው መድኃኒት ሲወስድ እና ከዛ መድኃኒት ጋር የሚሄዱና የማይሄዱ ምግቦች አሉ። ያን ነገር ለይቶ ማወቅ አለበት። አንድ ዶክተር አሁን የሆነ መድኃኒት ሲያዝልን ከሱ ጋር የሚሄዱትና የማይሄዱት ምግብ መለየት አለበት። ከዛ አንፃር አድቨርስ ኢንትራክሽን የሚባል ነገር አለና ስለዚህ ከመድኃኒቶች ጋር ይህ መድኃኒት ስንወስድ ምን ምግብ መጠቀም አለብን ማጠቀም ሳይለብን ምንም ነገር በዚህ ውስጥ እንማራለን። አናቶሚ ደግሞ ስንማር ስትራክቸራችን የሰውነታችን ስትራክቸር እንዴት ነው ኮምፖዚሽኑ ስናቅ ለማከም ቀላል ነው። ፊዚዮሎጂ ደግሞ እንዴት ነው የመጀመሪያ አናቶሚ ላይ ያየነውን ስትራክቸሮችን እነሱ ደግሞ ፈንክሽናችን ነው ስራችን እንጂ ነገር እሱ እናያለን ማለት ነው። ዋው በገባሁት ናዝዋሊን ዲፓርትመንት በጣም ኢንተረስቲንግ የሆነ ዲፓርትመንት ነውና አሁን እያጠቃለልን ነው ጥያቄያችንን። አሁን የሚሆነው ጥያቄ ምንድነው እንደ ሌሎች ተማሪዎችም ያው ዲፓርትመንት ስንመርጥ ከተመረኩኝ በኋላ ምን እሰራለሁ እንደ ኢትዮጵያ ተማሪ ከተመረኩ በኋላ ምንድነው ማገኘው ጥቅም ብለና ኒውትሪሽንን ተምሮ ግራጁዌት ያደረገ ተማሪ ምን አይነት ስራዎች ላይ መሰማራት ይችላል? እሱን እሺ እንደ ኒውትሪሽን የገባ ሰው ሲጀምር ስለ ስራ አይጨነቅም። ለምን ብትለኝ በቃ ሁሉ ነገር ነው። ምክንያቱም ሰው ሁሌም ቢሆን ይበላል እና ይሄ ደግሞ ከምግብ ጋር የሚገናኝ ነገር ነው። አሁን ለምሳሌ በራሳችን እንኳን ብንወስድ ራሳችን ላይ በጣም መስራት እንችላለን። መጀመሪያ ሰው ራሱ ላይ ሰራንና ሁሉ ነገር ይመጣው መቀጠል ምን ላይ መስራት እንችላለን ስንል ሆስፒታል ውስጥ መስራት እንችላለን። ሁለተኛ ደግሞ ፋርማሲ መስራት እንችላለን። ፋርማሲዎችን ይሄ አሁን መድኃኒት ለስፖርተኞች የሚሸጡ መድኃኒቶችን እሱን መሸጥ እንችላለን ማለት ነው። ሲቀጥል ደግሞ ጂም ቤቶች ውስጥ መስራት እንችላለን። ከዛ ደግሞ የራሳችን ደግሞ አማካሪ ሆኖ መስራት እንችላለን። ኤንጂ ውስጥ ደግሞ መስራት እንችላለን። ብቻ በጣም ብዙ ቦታ ይሄ አግሪካልቸራል ሚና የሚባሉት ተቋሞች አሉ። እንደ ክልልም ሊሆን ይችላል እንደ ሀገር አቀፍና እንደ ኢትዮጵያ ደግሞ ድረግ አድሚኒስትሬሽን ፉድ እንደ ድረግ አድሚኒስትሬሽን የሚባል ቁጥጥር የሚሰራ እንደ ኢትዮጵያ ራሱ ማለት ነው። እዚህ ውስጥ ገብተን መስራት እንችላለን። ከዛ ደግሞ ፋብሪካ ውስጥ ከፈለግን እንገባለን። ሬስቶራንት ላይ ደግሞ ሴፍቲው እና ሃይጂኑ ደግሞ እዛ ላይ መስራት እንችላለን። ብቻ የትም በቃ ኒውትሪሽን የሚያስፈልገው ቦታ የለም ማለት ይችላል። ሁሉም ቦታ መግባት እንችላለን እኛ በፈለግነውና እኛ መስራት በምንፈልግበት ቦታ ላይ ሁሉ መስራት እንችላለን ማለት ነው። ለምሳሌ በቃ ይሄን ሁሉ ጠቅልዬ ስነግር ፋርማሲ፣ ሆስፒታል፣ ኤንጂኦ እና አንዳንድ ድርጅቶች በራሳችን መስራት የምንችለው እንዳማካሪ መስራት እንችላለን ማለት ነው። በዋነኝነት በዚህ አራቱ ላይ መስራት እንችላለን። ይሄን ነበር በጣም የሚገርም ማብራሪያ የሰጠን። ጥያቄዎችን አጠቃልያለሁ። ሁለት ጥያቄዎች ነው የሚቀረኝ። አንደኛው የሚሆነው ጥያቄ እንግዲህ ኒውትሪሽንን እንደ አዲስ ለሚቀላቀሉ ተማሪዎች ምን ሪከመንድ ታደርጋለህ? እንዲህ ቢያደርጉ ውጤታማ ይሆናሉ፣ ይሄንን ባያደርጉ ይሻላል ብለህ እንደ ጂሲ ስለሆን ካንተ ከታች ኒውትሪሽንን ለሚቀላቀሉ አዳዲስ ተማሪዎች የምትመክረው ነገር ካለ? እሺ መጀመሪያ እንግዲህ ኒውትሪሽን ስንጀምርም ደስ የሚልና ቀለል ያለ ትምህርት ነው። ለሌሎቹ ሄልዝ አይደለም እና በጣም ቀለል ብሎ ደግሞ ደስ የሚል ትምህርት ነውና ትምህርት ላይ ደግሞ የሚያጨናንቅ አይደለም። በቃ እየወደድን የምንማሩ ትምህርት አለ አይደለ? ሳንጨናነቅ ደስ እያለን በቃ ምክንያቱም ስለራሳችን ነው ስለራሳችን ስለሆነ ራሳችንን ስናቅ ነውና ደስ እያለን የምንማረው። ስለዚህ ራሳችንን እያወቅን ስለምንማር በጣም ደስ የሚለውና ብቻ ላቅም ያው የሀሳብ እንመክራለንና ተስጧችንን ብናይ ደግሞ
በሰው ግፊት ሳይሆን አንዳንድ ብዙ ጊዜ አሁን የኔ ጓደኞችም አሉ በሰው ተገፋፍተው የማይፈልጉት ቦታ ያሉና ይሄ ነገር አለ። የራሳችን ነው የራሳችን ስለምንኖር በተቻለ አቅም የራሳችን ካለን ክሎት ጋር የሚሄድ ነገር ብንመርጥ። ለምሳሌ አሁን ማትስ የሚወድ ሰው አለ፣ ፊዚክስ፣ ባዮሎጂ እና እንደዚህ። ለምሳሌ ባዮሎጂ በጣም የሚወድ ሰውና ባዮሎጂ በጣም የሚወድ ሰው እዚህ ኒውትሪሽን መጥቶ ቢማር በጣም ለሱ ጥሩ ነው። በጣም ደግሞ እየወደደም ስለሚማር በጣም የመስራት ችሎታ ይኖረዋል እና ሌላ ደግሞ ጎንዮሽም ለመማር ይቻላል። ለምሳሌ ሁለት ዲፓርትመንት ሁለት ዲግሪ ልማር ቢል ሰው ኒውትሪሽን ከመጣ ሶስተኛም ከቻለ መማር ይችላል። በጣም ይነክልም ለማለት ነው። ጊዜ የሚወስድ ትምህርት አለ። በቃ ደስ እያለ ጊዜ እየተረፈ የምትማሩት ትምህርት ነው። ጊዜ እየተረፈ የምትማሩት ትምህርት ሲሆን በጣም ቀላልና ደስ የሚል ስለሆነ ይሄ በጣም የሚያስቸግር ነገር የለም። በተቻለ አቅም ግን ያው ብዙ ጊዜ አሁን ስራ አጦች ምናምን ከዛ አንፃር ይሄን ብትማር ስራ የለም ምናምን ሊባል ይችላል። ግን አሁን ይሄ ኒውትሪሽን አሁን በጣም የተሰራበት ያለ በጣም ከዚህ በፊት ሲጀምር ብዙ ሰው ራሱ አያውቀውም እና በጣም አሁን በቃ እያደገ ያለ ነው። በጣም እያደገ ነው። በጣም የተሰራበት ያለ ነገር ስለሆነ መቼም ቢሆን አይጎድልበትም። ሁሌም ቢሆን ያተርፍበታል ብዬ መናገር ይችላል። በጣም የሚገርም ምክር ነው የሰጠን። እንደ መጨረሻ ጥያቄያችን ጠቅላላ አድርገን የምትመልስልን ስለ ሐዋሳ ዩኒቨርሲቲ በተወሰነ ስለ ሐዋሳ ዩኒቨርሲቲ እና ስለ አግሪ ግቢ በተወሰነ ተማሪዎች እንግዲህ አግሪ ግቢ ነው ኒውትሪሽን የሚሰጠው ሲባል እንደ አግሪ ገበሬዎች ጋር ምናምን እንዳይሉ እንደዛ የሚባል ሀሳብ ስላለ ያው ከሐዋሳ ዩኒቨርሲቲ ትጀምርልንና ወደ አግሪ ግቢ ቢመጡ ምን ሊጠቀሙ ይችላሉ? ከኮንዲሽኑ አንፃር ሴንተር ከመሆኑ አንፃር ብዙ ነገሮችን አክሰስ እናደርጋለን። ከዛ ግዛ አንፃር ያሉትን ነገሮች አውርተን እናጠቃልላለን። እሺ ያው ጠቅላላ ሳደርገው እንግዲህ ሐዋሳ ዩኒቨርሲቲ እንግዲህ ካሉት ከ45 ዩኒቨርሲቲ መስሎኛል ተሳትፎና ከ45ቱ ሰከንድ ጄኔሬሽን ከሚባሉትና ታዋቂዎቹ ከሚባሉት ውስጥ አንደኛ ነው። አንደኛ ለማለት የምፈልገው ፈርስት ጄኔሬሽን ለማለት ነው። ሲቀጥል ደግሞ በ2020 ራስ ገዝ ለመሆን በጣም እየሰራ ያለ ነው እና ወደዚህኛው ካምፓሳችን ስንመጣ አግሪ ካምፓስ ሐዋሳ ዩኒቨርሲቲ እንግዲህ 7 ካምፓሶች አሉት። ከሰባቱ 4ቱ ሐዋሳ ከተማ ውስጥ ነው የሚገኙት። ይፈራል፣ ቴክኖ፣ ሜን እና አግሪ ማለት ነው። ወደ አግሪ ደግሞ ስንመጣ አግሪ እንግዲህ 7 ዲፓርትመንቶች ይገኙበታል። ከዛ ውስጥ አንዱ ኒውትሪሽን ነው። ኒውትሪሽን እንግዲህ ምን ይሰራል እዚህ አግሪ ሲባል አግሪ እንግዲህ አብዛኛው እዚህ ያሉት ከግብርና ጋር የሚገናኙ ሲሆን ለምሳሌ አግሪካልቸር ኢኮኖሚክስ ይገኛል፣ ፕላንት ፖርት የሚላቸው እና እነዚህ ሁሉ ከፕላንት ጋር ከግሪን ፕላንት ጋር ስለሚገናኙ እና ከዚህ አንፃር የተባለው። ሲቀጥል ኒውትሪሽን ሄልዝ ነው። አንድ ማወቅ ያለብን ነገር ኒውትሪሽን ሄልዝ ነው እና በፈለግንበት ነገር ደግሞ መስራት እንችላለን። ይሄን ብመርጡ ደግሞ መቼም ቢሆን አትጸጸቱ። ምንም ደስተኛ ነው የምትሆኑ በጣም ምክንያቱም አሁን ላይ በጣም እያደገ ያለ ሳይንስ ነው። ይሄን ደግሞ ተጠቀሙበት። በጣም አትራፊ ነው የምትሆኑት። በጣም ብዙ ከዚህ ተመርቆ በጣም ብዙ ቦታ እየሰሩ ያሉ አሁን በተለይ በቅርቡ ደግሞ ከዚህ ከሐዋሳ ዩኒቨርሲቲ ሌክቸረር የሆነና በቅርቡ ደግሞ ወደ አዲስ አበባ ይገባል። ብዙ ሰዎች ልታውቁት ትችላላችሁ። ሚስተር አላዛር ይባላል፣ አላዛር ኪሩቤል ይባላልና እሱንም በዚህ ብታዩት በጣም እየሰራበት ያለ ኒውትሪሽን ምን ያክል እየሰራበት እንዳለ ብታውቁት በጣም ብዙ ቦታ እየሰራ ያለ ነውና በጣም ደግሞ የምንወደው አስተማሪያችን ነው እና ኒውትሪሽን በቃ ሁሌም ቢሆን ታተርፉበታላችሁ። አሪ ካምፓስ ደግሞ አንደኛ ነው። ወደ ሐዋሳ ደግሞ ስትመጡ ደግሞ እዚህ ሀይቅ አቅራቢያ ያለ ነው። በጣም ሁሉም ነገር ቀረብ ያለ ነው። እዚህ ከተማ ነው ያለው። ለመዝናናትም ለሁሉም ነገር በቃ በጣም ደስ የሚል ነውና ተጠቀሙበታላችሁ። ኒውትሪሽን ፎርኤቨር። በጣም እናመሰግናለን ወንድማችን ይሄን ያክል ጊዜ ሰጠን ኢንተርቪው እንድናደርግ ጊዜን ስለሰጠንና ይሄ ቻናል ምን አስቦ የተንቀሳቀሰ ነው። ሜንም ይሄዳል፣ ቴክኖም ይሄዳልና ዲፓርትመንት ሪቪዎችን ነው ሊሰራ ያሰበው ለሚመጡ ተማሪዎች እና ለፍሬሽማን ተማሪዎችን ዲፓርትመንት ሲገቡ አውቀውት እንዲገቡት ነውና ምን ትላቸዋለህ? እንግዲህ ያው አያርገውና ሰው የማይፈልገውን ከደረሰበት እንግዲህ ያው በቃ አንዳንዴ የህይወታችን መሪ ወዴት እንደምንሄድ ስለማይታወቅ ያገኘውን ላይ ሰርተን በጣም ጠንክረን እየተማርን ሌላ የምንፈልገው ደግሞ መፈለግ ነው። በጎን ሌላው መፈለግ እንችላለን። ግን ሁሌም ቢሆን አንዳንዴ ህይወት በፈለግነው አይደለም። አንዳንዴ በማንፈልገው ሊመራ ይችላል። ግን ለበጎ ነው ተቀብሎ አምኖ በዛ መስራት ራሱ አትራፊ ያደርጋል። አንዳንዴ የደረሰን ነገር ተመስገን ብሎ እግዚአብሔርን አመስግኖ የደረሰን ነገር ስንይዝ በጣም እናተርፍበታለን። ስለዚህ በተቻለን አቅም የምንፈልገውን ለማግኘት እንጣር። ግቢ አሁን ለምሳሌ እውነት ለመምከር ፍሬሽማን በተለይ ዲፓርትመንት እስከሚያገኙ ድረስ አንድ ሰው ግዴታ ያለው ኢነርጂውን መጠቀም አለበት። ከዛ በኋላ ቢያንስ ያገኘውን ዲፓርትመንት ከገባ በቃ እንደመጀመሪያ ኮምፒቲሽን ስለማይበዛበት በቃ ያለውን ነጥብ እንዳይወርድበት ለማድረግ ነው የሚሰራው።
በተቻለ አቅም ስለዚህ ፍሬሽማን ላይ ደግሞ በጣም ብዙ ሰውም ደግሞ ያው የገና ማባበል የሚባል ነገር አለና ሁሉም ሰው የሚለውን አይሰማም። በቃ አንዳንዴ ሰው የሆነ ነገር እስካላየ ድረስ አይሆንምና ያ ነገር ስላለ ብዙ ጊዜ ይሄ ለነሱ እንደ ውድቀት ነው። በቃ ያገኙትን አጋጣሚ ባለመጠቀም ስምንላቸው ነገር አንዳንድ ጓደኞቻችን እየመከርናቸው አይሰሙም ምናምን በጣም ስለ ፍርሃት ምናምን ማለትና ከዛ አንፃር በጣም ድንጋጤ ምናምን ስላለ የማይፈልጉትን ነገር ይሰራሉና በተቻለ አቅም ፍሬሽማን ተማሪዎች ግቢ ሲገቡ ተረጋግተው ማንበብ ያለባቸው ማንበብ ሰው የሚለውን መስራት ብዙ ጊዜ ፈተና ይሰረቃ የሚባል ነገር አለና እሱን ነገር ደግሞ አለማሰብ ፈተና ቢሰረቅ ባይሰረቅ እኛ ግዴታ በቃ ከኛ ጋር የሚገናኝ ነገር እኛ የሚጠበቀው ምንድነው አትኩረን ትምህርታችን ማጥናትና መስራት ነው። ስለዚህ ይሄን ካረግን ምንም ነገር አያስቸግረንም። ኒውትሪሽን ደግሞ በጣም ደስ የሚል ትምህርት ነው። በእውነት ነው የምላችሁ ታተርፉበታላችሁና እንግዲህ ይሄን ሪቪው ያያችሁ የኢንተርቪው ያያችሁ ሰዎች ሁሉ ኒውትሪሽን እንደምትመርጡ እርግጠኛ ነኝ። አመሰግናለሁ። ይሄን ቻናልም ሰብስክራይብ እንዲያደርጉ እስቲ ሞቲቬት አድርጋችሁ እንግዲህ ይጠቅማችኋል። ቻናል ደግሞ ሰብስክራይብ ያደርጋችሁ ስለ ዲፓርትመንቶች ሁሉ እንግዲህ ሌሎችም ዲፓርትመንቶች አሉ እነሱን ታውቁበታላችሁና ሰብስክራይብ ሼር እያደረጋችሁ እንግዲህ ላይክም እያደረጋችሁ ለጓደኞቻችሁ አጋሩላለሁ። ድጋሚ አመሰግናለሁ። በስተመጨረሻ ብታስተላልፈው መልእክት ካለ ድል ልስጥህ፣ ከሌለ እንዝጋው ኢንተርቪው። ታስተላልፈው መልእክት አለ? ማስተላልፈው ነገር የለኝም፣ ግን ያው ባላችሁ አጋጣሚ ሁሉ ራሳችሁ ላይ ስሩ ነው የምትችሉት። እጅግ አድርገን ስለሰጠህን ማብራሪያ ስለሰጠህን ጊዜ ከልብ አድርገን እናመሰግናለን። በቀጣይ ኢንተርቪዎች እንደምንገናኝ ተስፋ አደርጋለሁ። እጅግ ከልብ አመሰግናለሁ። ምን በጣም አመሰግናለሁ። ቴንክ ዩ